ስምዐ በሐሰት የሐሰት ምስክር አትሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ኃይል ቀሲስ ምስክር የቆርቆራ እግዚአብሔር አብ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ትጉሃን ቀሲስ ታሪኩ ሻምቦ፣ የዚህ ታሪካዊና ጥንታዊ ደብር ዋና ጸሐፊ፣ ክቡራን የአድባራቱ መምህራነ ወንጌል አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናት፣ የአድባራቱ ሰንበት ትምህርት ቤት ወጣቶች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። ምስጋና የባህሪ ገንዘቡ የሆነ አምላካችን ስሙ የተመሰገነ ይሁን። ፕሮግራም መሪ ሲናገሩ እንደሰማችሁት ሰንበት ነው እንዳትቸኩሉ ብለዋችኋል። እውነት ነው። በሰንበት የሚሰሩ ስራዎች አሉ። ከሰኞ እስከ ቅዳሜ የሰራናቸው ስራዎች ስጋዊ ስራዎች አሉ። ዛሬ ደግሞ የምንሰራቸው ስራዎች አሉ። ዛሬ የምንሰራው ከምንሰራው ስራ አንደኛው የመጀመሪያው በሌሊት ተነስቶ ወደ ቤተ እግዚአብሔር መሄድ ነው። ቤተ እግዚአብሔር ሄዶ የእግዚአብሔርን ቃል መስማት፣ ማስቀደስ፣ መቁረብ፣ ልጆቹን ማቁረብ፣ ማስቀደስ፣ ተአምረ ማርያም መስማት፣ የመጨረሻውን የእግዚአብሔር መንግስት ወንጌል መስማት እቶ ሲባል በካህናቱ እጅ እየተባረኩ ጸበል ጠጥቶ በሰላም ወደ ቤት መሄድ። ወደ ቤት ከተሄደ በኋላም ስራ አለ። የታሰሩትን መጠየቅ፣ የታመሙትን መጠየቅ፣ የተቸገሩትን መርዳት። እንደ አይሁድ ልማድ እግር ዘርግቶ ሳይሆን እየተንቀሳቀሱ በጎ ስራ ሲሰራበት የሚዋልበት ቀን ነውና በጎ ስራ ለመስራት መጀመሪያ መማር ስለሚያስፈልግ እንዳትቸኩሉ ተብላችኋል። እውነት ነው፣ እንዳትቸኩሉ። ይህን ስምላችሁ ግን በጣም ላጭር ደቂቃ ነው የማስተምረው። ጨርሰናል መርሃ ግብራችንን። ወንጌሉን ከጨረስን በኋላ እናንተ የያዛችሁትን አስራት በኩራት ተቀብለን ታቦተ ሕግ እናስገባለን። እየተባረካችሁ ትሄዳላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንዳትቸኩሉ ለማለት ይሄን ያልኋችሁ። ኢትኩን ስምዐ በሐሰት የሐሰት ምስክር እስኪ በሉልኝ። የሐሰት ምስክር አትሁን፣ በሐሰት አትመስክር። ኦሪት ዘጸአት ምዕራፍ 20 ከቁጥር 16 ላይ ሁልጊዜ 10ቱ ትእዛዛት ከሚባሉት ሕጎች ውስጥ የምታገኙት ኃይለ ቃል ነው። 10 ትእዛዞች የሰው ልጅ መተዳደሪያ ሕግና ደንብ እንዲሆኑ እግዚአብሔር ያስቀመጣቸው አሉ። በሐዲስ ኪዳን 6 ትእዛዛቶች ተቀምጠዋል። በኦሪት 10 ተቀምጠዋል። መጽሐፍ ቅዱስ ከዚህ ውጭ አይደለም። ከዚህ ውጭ ሕግ የለም። የሚጨመርም የሚቀነስም ነገር የለም። እነዚህ ብዙ ነገሮችን ያትታሉ። ማህበራዊ ጉዳይን ያትታሉ። ሕገ መንግሥትን ያትታሉ። ሕግ ማክበርን ያትታሉ። ከሰው ጋር በሰላም መኖርን ያትታሉ። መከባበርን ያትታሉ። እናትና አባትን አክብር የሚለው ቃል በዚሁ ስለሚካተት መከባበርን ይጠይቃል። አያችሁ፣ አምልኮተ እግዚአብሔር እንዴት መፈጸም እንዳለብንና ማንን ለይተን ማምለክ እንዳለብን በእነዚህ ትእዛዛት ውስጥ ተወስኗል። ከነዚህ ከ10ቱ ትእዛዛት አንደኛው 9ኛው አንቀጽ ወይም 9ኛ ተራ ቁጥር ላይ የተቀመጠው ኃይለ ቃል ግን ምን ይላል? በሐሰት ምን አትበል አለ? አትመስክር። ምን አለ? አትመስክር። ተናገሩ፣ ያዟችሁ። አትመስክር፣ አትመስክር። መቼም በሐሰት ባትመሰክሩ አንድ ቀን ተሳስታችሁ ሐሰት ተናግራችሁ ይሆናልና ቃሉን ለመናገር መተር እንዳቃታችሁ ይገባኛል። በሐሰት ምን አትበል? አትመስክር፣ አትመስክር። ኢትኩን ስምዐ በሐሰት ስምዐ በሐሰት ሰማዕት ማለት ምስክር ማለት ነው። ምን ማለት ነው? ዛሬ የምናከብረው በዓል የማንን ነው? የማንን ነው? እኔ ስናገር ሰው ሁሉ ሲሳተፍ ነው ደስ የሚለኝ። አለባችሁን የክስ ሰዓት እንዳይኖረን የምናከብረው የማንን በዓል ነው? የቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ምንድን ነው?
ምንድን ነው? ሰማዕት። ሰማዕት ማለት ምን ማለት ነው? ምን ማለት ነው? ምስክር። በቃ ሰማዕት ስንል ሰማዕቱ ቅዱስ ጊዮርጊስ፣ ሰማዕቱ ቅዱስ መርቆሬዎስ፣ ሰማዕቱ ገላውዴዎስ፣ ሰማዕቱ ሚናስ እያልን ሰማዕታትን ስንጠራ ምን ማለት ነው? ምስክሮቹ ማለት ነው። ምስክር ማለት ነው። ቅዱስ ጊዮርጊስ ምንድን ነው? ምስክር። የማን ምስክር? እንዴት መሰከረ? ለምን መሰከረ? ምን መሰከረ? በምስክርነቱ ምን ገጠመው የሚለውን በአጭር ደቂቃ ለማየት እንፈልጋለን። በዛሬው ዕለት ቅዱስ ጊዮርጊስ አንደኛ የመጀመሪያ ቤተ ክርስቲያኑ ተሰርታ በልዳ የቅዳሴ ቤቱ የተደረገበት በዓሉ የተከበረበት ከበካብ ይባላል። ቤተ ክርስቲያኑ የተመረቀበት ዕለት ነው። ዛሬ የምናከብረው አንደኛው ቅዳሴ ቤቱ ነው። ሌላው በዛው በተሰራችው ቤተ መቅደስ ውስጥ ድንቅ የሆነ ተአምራት ገናናውንና ኃያሉን ከሰብአ ነገሥታት አንደኛና የመጨረሻ የሆነውን ዲዮቅልጥያኖስ ላይ ተአምር የታየበት ዕለት ነው። በሦስተኛ ደረጃ ቅዱስ ጊዮርጊስ በአንዲት መበለት ቤት ውስጥ የፊጥኝ ታስሮ ተአምር ያሳየበት ገድል የፈጸመበት ዕለት ነው። በዛሬው ዕለት ተደራራቢ 3 ተአምራት ቅዱስ ጊዮርጊስ ያደረገበት ዕለት ነው። ሶስት ነገሯቸዋል። አራተኛ የቀረ የለም። የቀረ አለ። አራተኛ ምን ቀረ?